ጨዋታውን እንዴት ነው የምናሸንፈው? እንዴት አድርገን ነው ይሄን አስቶን ቪላን ጨዋታ አሸንፈን ከሜዳችን የምንወጣው? አማድ የለም፣ ብራያን ቤሞ የለም፣ ሃሪ ማጉዌር ማቲያስ ዴሊትና እንዲኖ አትራዊና ካስሜሮ የለም። እንዴት አድርገን እናሸንፋለን? በዚህ ፕሮግራሞች ላይ ሰፋ አድርገን እንመለከታለን። ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ ሰላም የጆጆ ፋም 6 ቤተሰቦች እንዴት ናችሁ? ዛሬ ስለ ክለባችን እናወራለን። ከአስቶን ቪላ ጋር ለምናደርገው ጨዋታ ማለት ነው። ተመልከቱ። አስቶን ቪላ አርሰናልን 2-1 በሚገርም ሁኔታ ቀጥቅጦ ሙሉ ፐርፎርማንስ በመውሰድ አሸንፎ የመጣ ክለብ ነው። ጀመው ቀጣይ ጨዋታውን እሑድ ዕለት ነገ ከኛ ጋር ነው የሚያደርጉት ጨዋታቸውን። አስቶን ቪላ ከዩናይትድ በጣም ብዙ የማንቸስተር ዩናይትድ ደጋፊ ስጋት ይዞናል። እኛ ለአስቶን ቪላ አንተኛም ከአስቶን ቪላ ጋር ያደረግናቸው ብዙ ጨዋታዎች ላይ አንድም ጨዋታ ልንሸነፍ አልቻልንም። አብዛኛው አቻ ነው። ተመልከቱ ጀመው አሁን ይኸውላችሁ ለአፍሪካ ጨዋታ ብራያን ቤሞ፣ አማድ ዲያሎ፣ ኑሰር ማስራዊ እንዲሁም ደግሞ በ5 ቢጫ ካርድ ደግሞ ካስሜሮ አይሰለፍም። ያሰልጣኛችን ሩበን አሞሪም ማንን ነው ሊያሰልፍ ያለው? ጀመው አማድ ዲያሎና ብራያን ቤሞ ተከታታይ እንደዚህ መስመራቸውን ነው ይዞ የሚጫወቱት። በእነሱ ቦታ ማንን ሊያጫውት? የኬልቪን ፓንት ላስቲክን አርጎ የሚዞረውን የፓንት ላስቲክ አርጎ የሚገባውን ፓትሪክ ዶርጉን ነው የሚያስፈርመው። አሲስት ማድረግ እያቃተ ያለው ጎል ፊት ለፊት ከበረኛ ጋር ተገናኝቶ ጎል ማግባት እያቃተ ያለውን ዲያጎ ዳሉትን ነው የሚያስፈርመው። ማን ታዳጊዎችን እንዴት ነው የምንሆነው? አስቶን ቪላን እኮ ተመልክተነዋል። በአርሰናል ጨዋታ ሳለ 2-1 ሲያሸንፍ እንዴት ጦጣ አርጎ ሙሉ ጨዋታ በላይነት ወስዶ ብዙ ኦን ታርጌት ሹቶችን ወስዶ እንዴት አድርጎ አስቶን ቪላን እንዳሸነፈ እኮ እናውቃለን። ማይካድ እውነታ ነው። ጀመው ተመልከቱ። ነገ ምን አይነት አሰላለፍ ይዘን እንገባለን ነው? አማድ የለም፣ ብራያን ቤሞ የለም፣ ካስሜሮ የለም፣ ኑሰር ማስራዊ የለም። እንደገና ደግሞ በጉዳት በኩል ስንመለከት ደግሞ ጀመው ሃሪ ማጉዌር ተመልከቱ። ሃሪ ማጉዌር፣ ማቲያስ ዴሊት እነዚህ ሁለቱ ተጫዋቾች ለዛ ቀን የመድረስ ነገራቸው አጠራጣሪ ነው ብሎ አጠራጣሪ ነው። ጀመው በጣም እንዴት ነው የምንሆነው? ብዙ የማንቸስተር ዩናይትድ ደጋፊ ስጋት ይዞናል። የአርሰናሉን ጨዋታ ካየን በኋላ አስቶን ቪላ በዚህ ሰዓት ላይ ይኸውላችሁ ለቻምፒየንስ ሊግ እየተወዳደረ ያለ ክለብ ነው። ለምን ቻምፒየንስ ሊግ ወደ ዋንጫ ለመንደርደር እየሞከረ ያለ ክለብ ነው። ያኔ ስንመለከት ዩናይትድ ጋር የምናደርገው ጨዋታ አስጊ ነው፣ ያስፈራል። ዩናይትድ በዚህ ጨዋታ ጥሩ የኋላ ግንባታውን ገንብቶ ካልመጣ እንዴት አድርገን ማሸነፍ እንችላለን? ይህ ከባድ ነው። ሩበን አሞሪም በዚህ ጨዋታ ላይ ትልቅ ስራዎችን መስራት መቻል አለበት። የምሬን ነው የምላችሁ። ምክንያቱም ልንገራችሁ፣ ሌኒሮን ተመልከቱ። ሌኒሮ ማለት ነው ላለፉት 3 ጨዋታዎች ትክክል አይደለም። ከዚህ በፊት በነበሩት አንድ ጨዋታ ላይ ጭራሽ ፈርስት ሃፍ ላይ ነው የተቀየረው። ምክንያቱም የሞት አቋም በማሳየት ሃይደን ኤቨን በዚህ ሰዓት ላይ የተሻለ ነው። ለአስቶን ቪላ ጨዋታ ከኋላችንን ለማጠናከር ማድረግ ያለብን ጀመው ሊሳንድሮ ማርቲኔዝ እና ሃይደን ኤቨንን ማጣመር ነው። ማቲያስ ዴሊት እና ሃሪ ማጉዌር ካልደረሱ ጀመው ሁለቱ ሊደርሱ ካልቻሉ ማጣመር ያለብን እነሱ ናቸው። ምክንያቱም ሌኒሮ ሲገባ ወደፊት እየተሳበ እየተጫወተ ብዙ ጎሎች የተቆጠሩ ነው። ሴላመንስ ለግቦች እየተጋለጠ ነው። እነዚህ ነገሮችን ሩበን አሞሪም አሰልጣኛችን ማስተካከል መቻል አለበት። የተለያዩ አዳዲስ ዜናዎች ሲኖሩ በቲክቶክ ፔጅ ላይ መከታተል ትችላላችሁ። ከታች አስቀምጥላችኋለሁ። ከዚህ በኋላ እንግዲህ ምን ቀጥለው ጀመው እንደዚህ የተለያዩ የእግር ኳስ ዜናዎች ዳሰሳዎች ሲኖሩ በጆጆ ፋም ውስጥ እንገባለን። የጆጆ ፋም ላይ ማግኘት ትችላላችሁ። ረጅም ዳሰሳዎችን፣ ሰፋ ያሉ ዳሰሶችን እናደርጋለን። ያን ያክል እኔ እንትን እውቀት ኖሮኝ አይደለም፣ የእግር ኳስ እውቀት ኖሮኝ ሳይሆን ስለ ክለቤ የማውቀውን ነገር ግን ለእናንተ የማካፈል ግዴታ ስላለብኝ ነው። አሁን አስቶን ቪላውን ጨዋታ እንዴት አድርገን እናሸንፋለን፣ እንዴት አድርገን አሰላለፍ እናወጣለን፣ እንዴት አድርገን የሚለውን ደግሞ ሩበን አሞሪም ጋዜጣዊ መግለጫዎች ሲሰጠን እሱን ተከታትለን በመታገኙት ጆቫኒ ብላችሁ ቲክቶክ ላይ እንግዲህ ሰርች ካደረጋችሁ እዛ ላይ ማግኘት ትችላላችሁ። ጀመው ይህ የዩቲዩብ ቻናሌ ሳብስክራይብ ያደረጋችሁ ደግሞ ቀጥሉ።
ሳብስክራይብ ያደረጋችሁ ላይክ ያደረጋችሁ ሼር አድርጉ። ከዚህ በኋላ በዚህ ጆጆ ፋም 6 ቤተሰቦች አብረን እንቀጥላለን። የዩናይትድ ቤተሰቦች በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። የአስቶን ቪላውን ጨዋታ ስለስንት እናሸንፋለን፣ ስለስንት እናጠቃላለን፣ ምን አይነት አሰላለፍ ይዞ ይገባል የሚለውን ግምታችሁን ደግሞ ኮመንት ላይ ማስቀመጣችሁን እንዳትረሱ። የጆጆ ፋም 6 ቤተሰቦች መልካም ጨዋታ ጊዜ ይሁንልን። ቪዲዮን ላይክ፣ ሳብስክራይብ ማድረጋችሁን እንዳትረሱ። ወዳችኋለሁ። ባይ ባይ።